ሼር ብታደርጉት አበረታታለሁ። ይሄን ካልኩ በኋላ ባለፈው በመግቢያ ቪዲዮ ላይ እንደተናገርኩትኝ እንግሊዝኛ በአማርኛ ያው ይዞ ለመምጣት ሀሳብ አለኝ። በዚህ ቋንቋ ያው ቀላል የማይባል ዓመታት ከመስራቴ አንፃር ለሰዎች የሚጠቅም ነገር አለ ብዬ አስባለሁ። ይህን ካልኩኝ የመጀመሪያው ርዕስ የሚሆነው ይህን ቪዲዮ የምመክረው ለእንግሊዝኛ ለሚጽፉ ለሚያነቡ ሆኖ ግን ለአዋቂዎች ቢሆን ይመከራል። ምክንያቱም መጽሐፍ ማንበብ ችለው ነገር ግን ስታክ ላደረጉ እንግሊዝኛቸውን ማሳደግ ላልቻሉ ሰዎች ቢሆን ይመከራል። ሶ ዘ ፈርስት ቶፒክ ዛሬ ይዤ የመጣው ቶፒክ ምንድን ነው? ከየት እንጀምር? እንግሊዝኛን በደንብ ለማቀላጠፍ በደንብ ለማውራት ከየት ብንጀምር ከየት ብናጠና ጥሩ ነው የሚለውን እንደገና ደግሞ ለምን ያህል ጊዜ ብናጠና ፐርፌክት እንሆናለን። ፐርፌክት ሳይሆን ቤዚክስ የቋንቋ ባለሙያዎች ከሶስት ነው የሚከፍሉት። ቤዚክስ፣ ኢንተርሚዲየት እና አድቫንስ ብለው ነው የሚከፍሉት የትኛውን ቋንቋ እንግሊዝኛን ብቻ ሳይሆን ማለት ነው። እና ቤዚኩን እንግሊዝኛ በደንብ ማውራት መቻል ለመጀመር ስፒኪንግ እና ደግሞ ራይቲንግ የበለጠ ብዙ ጊዜ ይወስዳል። ግን ስፒኪንግ የቱ ጋር እንጀምር የሚለውን አኮርዲንግ ቱ ማይ ኤክስፒሪየንስ እንደ ኤክስፒሪየንሴ ከፓርትስ ኦፍ ስፒች ብንጀምር ጥሩ ነው ብዬ እላለሁ። ፓርትስ ኦፍ ስፒች ምንድን ናቸው? ናውን፣ አድጀክቲቭ፣ ፕሮናውን ኤንድ ሶ እነዚህ የሚባሉት ማለት ነው። እና ናውን፣ ቨርብ፣ ፕሮናውን፣ አድጀክቲቭስ እነዚህ የሚባሉት ማለት ነው ፓርትስ ኦፍ ስፒች ይባላሉ። በእነዚህ ብንጀምር ጥሩ ነው። እነዚህን ከየት እናገኛለን? የትኛውም የእንግሊዝኛ ኮንቨርሴሽን መጽሐፍቶች ላይ እናገኛቸዋለን። ስልኮቻችንም ላይ ስማርት ስልኮች ላይ ዛሬ ማግኘት ይቻላል። ለምሳሌ እንግሊሽ ግራመር ብላችሁ ብትገቡ ፓርትስ ኦፍ ስፒች ብላችሁ ሰርች ብታደረጉ ስልኮቻችሁ ላይ ያ ዝርግፍ አድርጎ ያመጣላቸዋል። ናውን፣ ፕሮናውን፣ አድጀክቲቭ፣ ቨርብ። ሶ ከቨርብ ብንጀምር ጥሩ ነው ብዬ አስባለሁ። ለምሳሌ ቨርቦች ምንድን ናቸው? የድርጊት ቃላትን የሚገልጡ አክሽን ወርዶች ናቸው ቨርቦች ያው እንደምናውቀው ማለት ነው። እና ለምሳሌ በአማርኛ መስበር ብሬክ መስበር ቢሆን